እንዴት ናችሁልኝ? እንግዲህ ትናንትና ከቦን ከተማ ወጣ ብሎ ኖርድ ራይን ቬስትፋለን አንድ ሴትዮ ወደ ፖሊስ ደውላ ሁለት እጆችን መንገድ ዳር ቀለበት መንገድ ልበለው በእኛ አነጋገር ወይ ደግሞ እዚህ አውቶባን ላይ ሁለት እጆችን እንዳየች ከተናገረች በኋላ ፖሊስ ሂዶ ካረጋገጠ በኋላ የሁለቱ እጆች የሀበሻ እጅ የተቆረጡ እጆች የሀበሻ ሴት እጅ የ32 አመት ሴት እጅ ሆኖ ተገኝቷል። ያው ዜናዎቹ ላይ እንዳለ ኤርትራዊት እያሉ ነው የሚጽፉት። ነገር ግን እኔ ሀበሻ ብዬ ልበል እና ልጅቷ 32 አመቷ ነው። በፊንገር ፕሪንቷ ወይ ደግሞ በአሻራዋ እንዳወቁት ማለት ነው። ዛሬ ደግሞ በጣም የሀዘን ነገር ጽፈዋል። ለዛም ነው እኔ ቪዲዮ ለመስራት የተገደድኩት። ልጅቷ የኛ ከተማ ናት። እዚህ ቦን ከተማ ካምፕ ውስጥ ጥገኝነት ጠይቃ የፍሉሽሊንግ ኡንተርኩኑፍት ውስጥ የምትኖር ናት። የ3 ወር ህጻን ልጅ አላት እና ፖሊስም ደግሞ ስለሷ ብቻ ነው እንጂ የሚያውቀው ከዛ በኋላ ስላለው ስለ ማለት ማን ነው የልጁ አባት ምናምን የሚለውን የሚያውቀው ነገር የለምና እባካችሁ አብሶ እዚህ ቦን ከተማ የምትኖሩ አዲስ የወለደች የ32 አመት ኤርትራዊትም ትሁን ኢትዮጵያዊትም ትሁን በአጠቃላይ ሀበሻ የሆነች ሴት እና ደግሞ ይህን ሰሞን የጠፋችባችሁ የተሰወረችባችሁ ካያችሁ ወይ ከሰማችሁ ፖሊስ ጋር እንዲደውሉ ለማለት ነው። ሌላው ደግሞ እንግዲህ እንዳልኳችሁ ይሄ የተቆረጠ ሁለት ልጆቿ ነው እንጂ የተገኘው በህይወት ትኑር አትኑር የሚታወቅ ነገር ምንም አይነት ነገር የለምና እስቲ አካባቢያችሁን ተመልከቱ። እንዳልኳችሁ ካምፕ ውስጥ ነው የምትኖረው የተባለው። ስለዚህ ማነው ጓደኛዋ የልጁ አባት ማነው? ልጁን ፖሊስ ወስዶታል። የ3 ወር ልጅ ግን እናንተ ባካችሁ የምታውቁት ነገር ካለ ለፖሊስ አሳውቁ። አመሰግናለሁ።